የራሷን ክብር የምታውቅ ሴት ከሌላ ሴት ጋር አትወዳደርም፣ ከሌላ ወንድ ጋር አትወዳደርም። ውድድሯ ከራሷ ዓላማ ጋር። ለምንድን ነው አንዳንድ እህቶቻችን እከሊት እንደዚህ አይነት ነገር ገዝታለች፣ እከሊት እንደዚህ አይነት ቦታ ሄዳ ተዝናንታለች፣ እከሊት ከነንትና ጋር እንደዚህ ሆናለች፣ መዝናናት ያስቀናቸዋል፣ መልበስ ያስቀናቸዋል፣ ሰርግ ያስቀናቸዋል። እነንትና ሰርጋቸው እንደዚህ ነው የተደገሰው የኛም እንደዚህ ይሁን ይላሉ። እነንትና እንዲህ ነው የለበሱት፣ እንትና እንትን የገዛችው። ለምንድን ነው የራሳችንን ማናየው? እንትና ቆንጆ ነው ሲያምር በቃ እንኳን ደስ አለሽ ብለናት የራሳችንን ለምንድን ነው ማናደንቀው? የኛ ምንም ይሁን ሰው የራሱን ነው ማድነቅ ያለበት። ያ ማለት የሰው እናጣጥላለን ማለት አይደለም። ግን ትላንት ከነበረን ነገር ዛሬ የተሻለ ቦታ ከሆነ ያለ ነው። ካልሆነ ከትላንት ዛሬ እንደውም የወረደ ቦታ ከሆነ ያለ ነው። የሚያጓጓን ደግሞ ነገ የሚባል ነገር አለ። እሱን ነው ማሰብ ያለብን እንጂ ሴት ልጅ ራሷን ከራሷ ዓላማ ከራሷ የመጪ ህይወት ራሷ አቺቭ ለማድረግ የምትሮጥለት ጎል ዋጋ ነው ውድድሯ እንጂ ምን ስትሆን ነው ከሌላ ሴት ጋር የምትወዳደረው? እንዴት ብላ ነው የሌላ ሴት ልብስ፣ የሌላ ሴት ጫማ፣ የሌላ ሴት መኪና፣ የሌላ ሰው ጸጉር? በጣም ያሳዝናል እኮ። በሽቶ የሚወዳደር ሴት አለ፣ በልብስ የሚወዳደር ሴት አለ፣ በእቃ ከኛ እሱ ይበልጣል፣ ከቁስ ከኛ ይበልጣል። በጣም ያሳዝናል። እንደዛ ስንሆን ካገኘ ነው እውቀታችን አንሷል ማለት ነው።